ሰላም ጤና ይስጥልን ውድ ቻናላችን ተከታታዮች በዛሬው ፕሮግራማችን ደም ስለለመደው ስለ አስደንጋጭ የሲሲሊ ሆቴል ታሪክ ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝን። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰባችን ይሁኑ። Is the latest chapter in the hotel's dark storied history. It was a place where the desperate ended it all. ደም የለመደው አስደንጋጭ የሲሲሊ ሆቴል ታሪኩን ወደ ኋላ መለስ ብለን ስንዳስስ በሎስ አንጀለስ ከሚገኙ ታላላቅ ሆቴሎች መካከል የሚገኝ በቅንጡነቱና በቱሪስት መዳረሻነቱ የሚተካከል ያልነበረ ነበር። ይህ ትልቅ ሆቴል በሆሊ ስሚዝ ዲዛይን ተደርጎ ዊሊያም ቻርልስ እና ሮበርት በሚባሉ ባለንብረቶች ለቱሪስቶችና ለንግድ ተጓዦች ታስቦ እንደ ፈረንጆቹ አቆጣጠር በ1924 $1.5 ሚሊዮን በሆነ ወጪ የተገነባ ግዙፍና ቅንጡ ለአይን ማራኪ የሆነ ሆቴል ነበር። Vancouver woman in Los Angeles. Nearly 3 weeks after Elisa Lam went missing, a body has been found in a water tank on the roof of her hotel. ይህ ቅንጡ ሆቴል በተከፈተ በ5 ዓመቱ ግን አሜሪካ በታላቅ ኢኮኖሚ ቀውስ ውስጥ ተሰመጠች። ይህ የኢኮኖሚ ቀውስ ያረጋገጠውና ያልገባበት ቦታ አልነበረም። እናም በዚህ ምክንያት ይህ ቅንጡ ሆቴል ከሆቴልነት መዝገቡ ተሰርዞ እንዳማራ ጀማመሩ ሳይሆን ለአገልግሎት እንዲወጣ ተደረገ። ቢሆንም ግን በ1940ዎቹ አካባቢ የከሰመ ዝናው እየደመቀ የመጣው ይህ ሆቴል የዘመኑ ዘመናዊ መዳረሻ ተብሎ እስከመቆጠር ድረስ ዝናውን አኘ። ለአብነት ያክል እነዚህን ዓመታት አነሳን እንጂ የሲሲሊ ሆቴል ዝና እንዲህ በቀላሉ የሚቋጭ አልነበረም። አሁን ላይ ግን ይህ የሲሲሊ ሆቴል በበለጠ የሚታወቀው እጅግ በሚያስደነግጥ ሚስጥሩ ነው። ብዙዎችንም አጀብ ያሰኘ ሚስጥሩ ይህ ነው። ይህ ሆቴል መዝናኛ ብቻ ሳይሆን የብዙዎች ሕይወት የተቀጠፈበት ሆቴል ነው። በዚህ አስገራሚና ጉደኛ ሆቴል ውስጥ ብዙዎች ባልታወቀ መንገድ ነፍሳቸው ጠፍቶ አስክሬናቸው ሲገኝ፣ በርካቶች ደግሞ ከፎቅ አናት ላይ ራሳቸውን በመወርወር ሕይወታቸውን አጥፍተዋል። መዋኛ ገንዳ ውስጥ ራሳቸውን በመክተት የሞቱ ብዙ ናቸው። ከዚህ ሆቴል በገፍ የሚወጣው አስክሬን ብዛት እጅግ ያሳቅቃል። የእነዚህ ሰዎች በዚህ ሆቴል ውስጥ ሞቶ መገኘት ለምን ራሳቸውን ለማጥፋት ምርጫቸውን ይህ ሆቴል እንዳደረጉ የሚናገር አንድም ብዙሃን መገናኛ አንድም ሰው አልነበረም። ለመጀመሪያ ጊዜ በፈረንጆቹ አቆጣጠር ጥር 22 1927 በርሲን አርመንደን ኩክ የተባለ ግለሰብ ማረፊያውን ሲሲሊ ሆቴል በሚገኘው ማረፊያ ክፍል አደረገ። ነገር ግን ይህ ግለሰብ በገዛ እጁ ጭንቅላቱ ላይ በመተኮስ መሬት ላይ ወደቀ። በቦታው የሚገኙ ሰራተኞች ተረባርበው ሕይወቱን ለማትረፍ ቢጥሩም ሳይሳካ ቀረ። ባርሚን አርመንደንም እስከመጨረሻው አሸለበ። የሕይወቱ መንገድም በሲሲሊ ሆቴል ውስጥ አከተመ። የሎስ አንጀለስ ፖሊስም አጣርቻ ያገኘሁት ባለው መሰረት ይህ ግለሰብ ራሱን ለማጥፋት ያነሳሳው ከሚስቱና ከልጁ ጋር በተፈጠረበት ግጭት መሆኑ ለሕዝብ ጆሮ ሹክ አለ። የዚህ ሰው አሟሟት ወሬ ገና ከሰው አፍ ውስጥ ሳይጠፋ ሁለተኛ የሞት ዜና በሀገሪቱ ላይ ተንሰራፋ። ይህ ሞት የተከሰተው እንደ ፈረንጆቹ አቆጣጠር በ1931 ነበር። ነገሩ እንዲህ ነው። አንድ እንግዳ ሰው ወደዚህ ሆቴል እግሩን አቀና። ነገር ግን ይህ ግለሰብ ወደ ሆቴሉ ቢያቀናም ከሆቴሉ ሳይወጣ በዛው ሕይወቱ እንዳለፈ ተሰማ። ፖሊስ አሁንም ኃላፊነቱን ለመወጣት በዚህ ሰው አሟሟት ላይ የምርመራ አጀንዳን ከፍቶ ባጣራው መሰረት ይህ ግለሰብ የመርዝን ክብሎችን ውጦ ሕይወቱ እንዳለፈ ተናግሯል። ነገር ግን ለዚህ ያበቃው ምክንያት እንቆቅልሽ ሆኖ ቀረ። እያዋለ እያደረ ሲሄድ ቅንጡና ዝነኛው የሲሲሊ ሆቴል ታሪክ ራስን ከማጥፋት በተጨማሪ የሌሎች ውከቶችና የሚረብሹ ክስተቶች ማጠቃለያ ሆነ። ሆቴሉ ለዝሙት፣ ለአደንዛዥ ዕፅ እንቅስቃሴና ለወሲብ ሰራተኞች መሰብሰቢያ ስፍራ መሆን ጀመረ። የዚህ ሆቴል ኮሪደሮች ለሰዎች እንደ አየር መቀበያነት ሳይሆን ለሞት ጥሪ እንደ ካርድ አቀባዮች ሆነው ቀሩ። ይህ ሆቴል ከምግብና ከመጠጥ ይልቅ የሰው ደም፣ ከመዝናኛነት ይልቅ ዓለምን መሰናበቻ ቦታ፣ ከሳቅ ከደስታና ከጭፈራ ይልቅ ዋይታና የሞት ዜና ማስተናገጃ ሆነ። ራሳቸውን ፈጥፍጠው የሚሞቱ በዙ። መርዝ እንደውሃ ጠጥተው ዓለምን የሚሰናበቱ በረከቱ።
አንገታቸውን ተቀልተው አይናቸውን የከደኑ እንብዛም የማይባሉ ሆኑ። ሴሲል ሆቴል የወንጀለኞችና የራስ አጥፊዎች አስክሬን መከማቻ ጓሮ ሆኖ ቀረ። ይህን ሁኔታ ያዩና የተመለከቱ ሰዎችም ሴሲል የደም ሆቴል በማለት ስያሜ ያወጡለት። ነገር ግን በዚህ ሆቴል ከተከሰቱ የሞት ዶሴዎች አስገራሚ የሞት ዶሴ እንደ ፈረንጆቹ አቆጣጠር በ1967 የተከሰተው የሞት ክስተት ነበር። ፓውሊን ሆቶ የተባለች የ27 ዓመት ወጣት ሴት ከሆቴሉ 9ኛ ፎቅ ላይ ራሷን ለማጥፋት ቁልቁል ተምዘገዘገች። ነገር ግን በራሷ ላይ ያወጀችው የሞት ፍርድ ጆርጅ ጂያን በተባለ የ65 ዓመት ጎልማሳ ተነጠቀች። ነገሩን እነሆ። ጆርጅ ጂያን የተባለው ግለሰብ ሀገር ሰላም ብሎ በዚህ ሆቴል በማለፍ ላይ ያለ ይህች ወጣት እሱ ላይ ያረፈችበት። በዚያው ቅጽበት የዚህ ሰው ህይወት አለፈ፣ እሷ ግን ተረፈች። ይህን ያዩና የሰሙ እንዲህ አሉ፣ ምን ያህል በደም የተነከረ ሆቴል ነው! እንኳን ገብተውበት ባጠገቡ ካለፉም መኖር የሚጓጓለትን ህይወት ይቀማል በማለት አወጉ። የዚህ ሆቴል ጉድ በዚህ አላበቃም። በ1975 ዓመተ ምህረት በተመዘገበው መረጃ ኤደን ቴልሰን ሎየን የተባለች ወጣት በሆቴሉ ለማረፍ መግቢያ ፊርማዋንና ስሟን አስፍራ ከገባች በኋላ ራሷን ከ12ኛ ፎቅ ላይ ፈጥፍጣ ህይወቷን አጠፋች። ኋላ ግን ማንነቷ ለመለየት በተደረገው ምርመራ ከፊርማዋና ከስሟ ውጪ የተለየ የማንነት መገለጫ አልተገኘላትም። ይህ ሆቴል ከራስ ማጥፋትና ከግድያዎች በተጨማሪ የመደፈር ወንጀልን ማስተናገድ ከጀመረ ሰንበትበት ብሏል። ይህ ጉዳይ ከጊዜ በኋላ የሚሰማ ጉድ ሆኖ ብቅ አለ። በ1944 ዓመተ ምህረት ዶንሴ የተባለች የ19 ዓመት ወጣት አራስ ልጇን በዚህ ሆቴል ውስጥ ገድላ ጥላ ተገኘች። አሁንስ ይህ ሆቴል የእናት አንጀትንም ማስጨክኗል። በዚህ አስደንጋጭ ሆቴል በዘግናኝ ሁኔታ ተደብድበው አስክሬናቸው ለመለየት እስኪያዳግት የደረሱ የሰዎች ሙት አካል በስለት ተወግተው የተገኙ ታርደው የተገኙ እልፍ ናቸው። ስፍራው ከዘግናኝ የሞት ዜናዎች በተጨማሪ ጭርታው አስፈሪና ለድብቅ የወንጀል ስራዎች አመቺ አድርጎታል። በ1980ዎቹ ደግሞ የካሊፎርኒያ የሌሊት አድቤ በመባል በሚታወቀው በሪቻርድ ራሚኒዝ ሀገሪቱ ተናወጠች። በወቅቱ በሴሲል ሆቴል ማረፊያውን ያደረገው ራሚኒዝ በየምሽቱ ሰዎችን በአሰቃቂ ሁኔታ ከገደለ በኋላ በደም የተጨማለቀ ልብሱን አውጥቶ የቆሻሻ መጣያ ውስጥ ይጥለዋል። በተመሳሳይ አንድ አውስትራሊያዊ ጋዜጠኛ ለስራ ወደዚህ ሆቴል ያመራል። የደከመ ጎኑን ለማሳረፍ አልጋ ከያዘ በኋላ በዚህ ሆቴል ውስጥ የሚገኙ 3 ሴተኛ ዳሪዎችን በአሰቃቂ ሁኔታ በመግደል በጋዜጠኝነቱ ጎልቶ ያልተሰማው ዝናው በገዳይነቱ ጎልቶ ወጣ። ልብ በሉ፣ እነዚህ ከላይ ጠቀስናቸው ዘግናኝና አሰቃቂ ሞቶች በዚህ ሆቴል ውስጥ የተመዘገቡ ናቸው። ከነዚህ ከተገለጹት ሞቶች በተጨማሪ ከ100 በላይ የሚሆኑ ለማየት የሚከብዱ አስክሬኖች ወጥተዋል። ይህ ሆቴል 19 ፎቆችና 700 ክፍሎች ያሉት ሆቴል ሲሆን በ2011 ስሙን ወደ ስታይሜን ወደሚባል መጠሪያ ቀየረ። ባስተናገደው የሰዎች ህይወት ማለፍ ምክንያት ለ4 ዓመታት ተዘግቶ በ2017 ይዘቱን ሳይለቅ እድሳት ተደርጎለት ከወራት በኋላ እንደ አዲስ አገልግሎት መስጠት እንደሚጀምር ተነገረ። በዚህ ሰዓት ሎስ አንጀለስ ካሏት ትላልቅ ቅርሶች መካከል አስፈሪውና በርካቶቹን ለሞት ያደረገው ሴሲል ሆቴል እንደ አንዱ የተመዘገበ ሲሆን ያልታደሱና የማይታደሱ ነገሮቹ ግን ጥቁር ጠባሳን ጥለውበታል። ሴሲል ሆቴል ሲነሳ የደም ሆቴልነቱም አብሮ መነሳቱ አይቀሬ ነው። እውነት በዚህ ሆቴል ነፃነት ተሰምቶት ተደስቶ የሚዝናናና የሚያርፍ ይኖር ይሆን? ለኛም ግርምትን የፈጠረ ነገር ነው። ውድ ቤተሰቦቻችን ስለዚህ ሆቴል ዝና ሰምተን በእጅጉ አዝነናል፣ ተደንቀናልም። እናንተስ እንደኛው ጉድ ብላችሁ ይሆን? መልሳችሁን በመልእክት መስጫችን ላይ አካፍሉን። ሐሳብና አስተያየታችሁ አይለየን። ቀጣይ እንዲህ ግርምትን በሚፈጥሩ የዓለማችን አስደናቂ ሁኔታዎች እስክንገናኝ ድረስ ቸር ቆዩ።